የኢትዮጵያ አየር ኃይል 90ኛ ዓመቱን እያከበረ ይገኛል። በዚህ ክብረ በዓል ላይ እንግዲህ የተከበሩ ክቡር ዶክተር ጠቅላይ ሚኒስትር አብይ አህመድ አሊ ተገኝተዋል። ከዛም በተረፈ የተለያዩ ትላልቅ ባለስልጣኖችም በዚህ ዝግጅት ላይ ተገኝተዋል። የተለያየ የጦር ጀት ትርኢቶችም እየተካሄዱ ይገኛሉ። የድሮን ትርኢቶችም እንደዚሁ እየተካሄዱ ይገኛሉ። አንዳንድ ጊዜ በጦር የታገዘ የጦር ልምምድ ወይም ደግሞ የጦር ትርኢት ሲታይ መልእክቱ ለማን እንደሆነ በፖለቲካው ላይ ያሉ ሰዎች ይገባቸዋል። እኛ ታሪካዊ ጠላት አለን። ታሪካዊ ጠላታችን ግብጽ ነች። ግብጽ ይህንን ነገር በደንብ ተመልከቺ። እኛ ጦርነት እየጋበዝን አይደለም። ጡንቻችን ከፍተኛ ነው። ጦርነት ነይ እንግጠምሽ እያለን አይደለም። በኢትዮጵያ ላይ የምትሸርቢውን ሴራ፣ በኢትዮጵያ ላይ የምታደርጊውን ከጀርባ የምታደርጊውን ነገር ማቆም አለብሽ። ተግባብተን ተነጋግረን ተፈቃግደን ብዙ ነገር መጠቃቀም እንችላለን። በህዳሴ ግድብ ላይ ተጎድተናል ለምትሉ ከሆነ ካሳ እንጠይቃለን ለምትሉ ከሆነ ቁጭ ብለን ተደራድረን አውርተን የሚገባችሁ ነገር ሲሰጣችሁ የሚገባን ነገር እንፈልጋለን። ለምሳሌ በህዳሴው ግድብ ላይ ዶናልድ ትራምፕ ዶክተር አብይንና አልሲሲን ቁጭ አድርጌ ያመካክራለሁ አወያያለሁ አለ። ቁጭ አድርጎ ሲያመካክር ሲያወያይ ግብጽ የምትፈልገው ነገር አለ፣ ኢትዮጵያ የምትፈልገው ነገር አለ። ግብጽ ይሄንን ጉዳይ ስጡኝ አርጉልኝ ስትል እኛ ሉዓላዊነታችንን በማይነካ መንገድ የኛንና የኢትዮጵያን ህዝብ ጥቅም በማይነካ መንገድ ከሆነ እንሰጣለን። በመትኩ ደግሞ ምን እንቀበላለን? ፕራዮሪቲና አንደኛው የባህር በር ኢትዮጵያ እንድታገኝ ግብጽ ልታግዛት ይገባል። እዚህ አጠገባችን ያለች አንድ ምቀኛ ሀገር አለች፣ ኤሪትሪያ። ለኢትዮጵያ ህዝብ ሳይሆን ለራሱ ሀገር ህዝብም ያልሆነ ለራሱ ቤተሰብና በዙሪያው ላሉ ጀነራሎች በዙሪያው ላሉ ሰዎች ጥቅም ብቻ ይኖረ 30 ዓመት ሙሉ ህዝቡን በስደት ውጭ ሀገር እንዲሰደድ እንዲራብ እንዲጠማ ያደረገ ሽማግሌ እስቲል 1980ዎቹና 1967ዎቹ ላይ አስተሳሰቡን ያሳረፈ ሰው መዘመን የማይፈልግ ፋይናንሻል ስቴትመንት የሌላት ሀገር፣ ህገ መንግስት የሌላት ሀገር፣ ዩኒቨርሲቲ የሌላት ሀገር የባህር በሩን 30 ዓመት ሙሉ ዘግቶ ቁጭ ብሎ ግመል ሲያሸናበት የነበረ ሀገር ከጅቡቲ በበለጠ ኤርትራ መጠቀም ስትችል ህዝቡ ላይ ይጫወትበታል፣ ህዝቡን ይቀልድበታል። ስለዚህ ኢትዮጵያ ይህንን የ90ኛው ዓመት የአየር ኃይል ክብረ በዓል ስታከብር ለእናንተ ለግብጽም ለኤርትራም ማስጠንቀቂያ ነው። ኢትዮጵያ ታሸንፋለች።